ህልምህን በምስጢር ጠብቅ። እቅድህን ለሁሉም ሰው ተናግረህ ታውቃለህ? ከዚያ በኋላ ምን እንደተከሰተ አስተውለሃል? አንዳንዴ ስለ ህልሞቻችን አብዝተን ስንናገር እነሱን ማሳካት ከባድ ይሆንብናል። ከዕለታት አንድ ቀን በአንዲት ትንሽ መንደር ውስጥ ሲሞን የተባለ ወጣት ይኖር ነበር። እሱ ትልልቅ ህልሞች ነበሩት። በየሳምንቱ አዲስ ነገር ይጀምራል። አንድ ቀን ሱቅ መክፈት ይፈልጋል። በሚቀጥለው ሳምንት ደግሞ የሸክላ ስራ ለመማር ያቅዳል። ከዚያም ቤት ለመስራት ይወስናል። ነገር ግን ሲሞን አንድ እንግዳ ልማድ ነበረው። ማንኛውም ነገር ከመጀመሩ በፊት በመንደሩ ለሚገኙ ሰዎች ሁሉ ስለ እቅዱ ይናገራል። በገበያ መካከል እየተራመደ በዚህ መንደር ውስጥ ትልቁን ሱቅ ከፍታለሁ እያለ ይጮሃል። ሰዎች ያጨበጭቡለታል፣ ፈገግ ይሉለታል፣ ደስ የሚል ቃላትም ይነግሩታል። ሲሞን ኩራት ይሰማዋል። ትልቅ ቦታ እንዳለው ያስባል። በዚያች ምሽት በሰላም ይተኛል። ነገር ግን በሚቀጥለው ቀን ጠዋት ስራ ለመጀመር ሲነሳ ድካም ይሰማዋል። ያ የነበረው ጉልበት ሁሉ ይጠፋል። ቀናት ያልፋሉ። እሱ ግን ሱቁንም መቼም አይከፍተውም። ከዚያም ሲሞን እንደገና የሸክላ ስራ ለመማር ይወስናል። በመንደሩ አደባባይ ሰዎች ሰብስቦ ስለ አዲሱ ህልሙ በከፍተኛ ድምፅ ይናገራል። በጣም የሚያምሩ ድስቶችን እሰራለሁ፣ ሁሉም ሰው ከእኔ ይገዛል ይላል። ሰዎች ያወድሱታል፣ ያበረታቱታል። ሲሞን አስደናቂ ስሜት ይሰማዋል። ነገር ግን ከጥቂት ቀናት በኋላ እንደገና ፍላጎቱ ይጠፋል። ጭቃውን እንኳን ነክቶት አያውቅም። ይህ ሁኔታ ለዓመታት ቀጠለ። ሲሞን ያቀደውን ሁሉ ያውጃል። ሰዎች በቃላቱ ይደሰታሉ። እጆቹ ግን ባዶ ቀሩ። ህይወቱ አልተለወጠም። በራሱ አፈር። ለምን ሁልጊዜ እንደሚወድቅ ሊረዳው አልቻለም። በልቡ ውስጥ ትልቅ ጭንቀት አደረበት። አንድ ምሽት ሲሞን በአሮጌው ጉድጓድ አጠገብ ለብቻው ተቀምጦ ነበር። አንድ የመንደሩ ሽማግሌ ወደሱ ቀረቡ። ሰውየው ዝምተኛና ትሁት ነበሩ። ሰዎች ያከብሯቸዋል፣ እርሳቸው ግን ብዙ አይናገሩ። በሲሞን አጠገብ ተቀምጠው በለሰለሰ ድምፅ ጠየቁት። ልጄ ሆይ ለምን እንዲህ ተከፍተሃል? አሉት። ሲሞን ትንፋሹን እያወጣ ብዙ ህልሞች አሉኝ፣ ነገር ግን የጀመርኩት ምንም አልጨርስም። ምን እንደሆነብኝ አላውቅም አላቸው። ሽማግሌው ቀስ እያሉ ራሳቸውን ነቀነቁ። ንገረኝ፣ አዲስ ሐሳብ ሲመጣ ለምን ታደርጋለህ? አሉት። ሲሞንም በፍጥነት ለሁሉም ሰው እናገራለሁ፣ ምን እንደማደርግ እንዲያውቁልኝ እፈልጋለሁ፣ በእኔ እንዲኮሩ እፈልጋለሁ ሲል መለሰ። ሽማግሌው ቀስ ብለው ፈገግ አሉ። ነገ ጠዋት ከእኔ ጋር ና፣ አንድ ነገር ላሳይ እፈልጋለሁ አሉ። በማግስቱ ጠዋት ሲሞን ሽማግሌውን በትንሽ የአትክልት ስፍራ ውስጥ አገኛቸው። ሽማግሌው በእጃቸው 2 ዘሮች ይዘው ነበር። አንዱን ዘር ለሲሞን ሰጡት። ይህንን ዘር መሬት ውስጥ ቅበረው አሉት። ሲሞን ትንሽ ጉድጓድ ቆፍሮ ዘሩንም ውስጥ አኖረው፣ በአፈርም ሸፈነው። በመቀጠል ሽማግሌው ሁለተኛውን ዘር ወሰዱ። ነገር ግን ከመቅበር ይልቅ ከፍ አድርገው ያዙት። በአቅራቢያው የሚንጫጩ ጥቂት ልጆችን ጠሩ። ሁላችሁም እዩ፣ ዘር አለኝ፣ በቅርቡ የሚያምር ዛፍ ይሆናል፣ ምን ያህል ድንቅ እንደሚሆን ተመልከቱ አሉ። ልጆቹ አጨበጨቡ፣ ፈገግ አሉ። ሽማግሌው ዘሩን ድንጋይ ላይ አስቀምጠው ሄዱ። ቀናት አለፉ። ሽማግሌው አፈር ውስጥ የተቀበረውን ዘር ውሃ ያጠጡታል። ስለ እሱ ግን ምንም አይናገሩ። ሲሞን የአትክልቱ ስፍራው ደጋግሞ ይጎበኛል። ቀስ በቀስ አንዲት ትንሽ አረንጓዴ ቅጠል በቀለች። ሳምንታት አለፉ፣ እያደገችም ሄደች። ሽማግሌው አሁንም ምንም ነገር አልተናገሩ። በዝምታው ውስጥ ውሃ ማጠጣታቸውን ቀጠሉ። በሌላ በኩል ድንጋይ ላይ ያለው ዘር ባለበት ቆየ። በፀሐይ ደረቀ። ወፎችን ቁርጥራጮቹን ወሰዱት። መቼም አላደገም። ከበርካታ ሳምንታት በኋላ ሲሞን አፈር ውስጥ ጠንክራ የቆመች አንዲት ትንሽ ተክል አየ። ሌላኛው ዘር ግን ጠፍቷል። ሽማግሌው በሲሞን አጠገብ ቆመው በለሰለሰ ድምፅ ተናገሩ። ሲሞን፣ ዘር ለማደግ ዝምታ ያስፈልገዋል፣ ጨለማ ያስፈልገዋል፣ መሬት ውስጥ ተደብቆ መቆየት አለበት። ክፍት ቦታ ላይ ትተኸው ስለሱ ካወራ ይደርቃል፣ ይሰረቃል፣ ዛፍም ሊሆን አይችልም አሉት። ሲሞን ትንሿን ተክል በትኩረት ተመለከተ። ውስጡ የሆነ ነገር ተለወጠ። ሽማግሌው ቀጠሉ። ህልምህን በጣም ቀድመ ስታካፍል ኩራት ይሰማሃል። ስራውን እንደጨረስከው ሆኖ ይሰማሃል። የሰዎች አድናቆት እርካታ ይሰጣል። አእምሮህ ግቡ ቀድሞውኑ እንደተሳካ ያስባል። ስለዚህ ልብ ጉዞውን ለመቀጠል ያለውን እሳት ያጣል። ለተግባር የሚያስፈልግህን ጉልበት በቃላት ይባከናል። ሲሞን ፊቱ ሲጋል ተሰማው።
እያደረገ የነበረው በትክክል ይህንን ነበር። እቅዱን ባወጀ ቁጥር እንደተሳካለት ይሰማው ነበር። ነገር ግን በትክክል ሰርቶ አያውቅም። ምስጋናውና ጭብጨባው ይበቃው ነበር። አስቀድሞ ስራውን እንደጨረሰ ስለተሰማው መጨረስ አያስፈልገውም ነበር። ሽማግሌው እጃቸውን በሲሞን ትከሻ ላይ አኖሩ። ህልሞች ሲጀመሩ ደካማ ናቸው። ጥበቃ ያስፈልጋቸዋል። በዝምታ ያዛቸው። በጥረት ጥቁር አፈር ውስጥ እንዲያድጉ ፍቀድላቸው። ዛፉ ሲጠነክር ሁሉም ሰው ያየዋል። ማወጃ አያስፈልግም አሉት። ሲሞን ሽማግሌውን አመሰገነ። ወደ ቤቱ በዝግታ ተጓዘ። አእምሮ በሐሳብ ተሞልቶ ነበር። በዚያች ምሽት አንድ ውሳኔ ወሰነ። አዲስ ነገር ይሞክራል፣ ነገር ግን በዚያ ጊዜ ለማንም አይናገርም። አንዲት ቀላል ግን መረጠ። የእንጨት ወንበር መስራት። አላወጀም፣ ሰዎችንም አልሰበሰበም። ዝም ብሎ ጀመረ። በየምሽቱ ከቀን ስራው በኋላ ጸጥ ያለ ጥግ ይዞ በእንጨት ላይ መስራት ጀመረ። አንዳንዴ ይደሰታል፣ ሌላው ቀን ደግሞ ይደክመዋል። ነገር ግን ማንም ስለማያውቅ ማንም ጥያቄ አይጠይቀውም። ማንም ምንም አይጠብቅበትም። እሱና እጆቹ እንዲሁ እንጨቱ ብቻ ነበሩ። ቀናት ወደ ሳምንታት ተቀየሩ። ወንበሩ ቅርጽ መያዝ ጀመረ። ሲሞን ስህተቶችን ይሰራል፣ ያርማቸዋል፣ ይማራል። ቀስ በቀስ ወንበሩ ጠንካራና ለስላሳ ሆነ። ሲጠናቀቅ ሲሞን በላዩ ላይ ተቀመጠ። ከዚያ በፊት ተሰምቶት የማያውቀውን ስሜት ተሰማው። እውነተኛ ኩራት፣ ከቃላት የሚመጣ ሳይሆን ከስራ የሚመጣ ኩራት። አንድ ቀን ጠዋት ጎረቤቱ ወንበሩን ከሲሞን ቤት ውጭ አየው። ሲሞን ይሄ በጣም ያምራል፣ መቼ ሰራኸው አለው። ሲሞን በዝምታ ፈገግ አለና እየሰራሁበት ነበር አለው። ጎረቤቱ ተገረመ። ለማንም ተናግራ አታውቅም ነበር አለው። ሲሞን ራሱን እየነቀነቀ መጀመሪያ መጨረስ ፈልጌ ነበር አለ። ወሬው ቀስ በቀስ ተሰራጨ። ሰዎች ወንበሩን አዩት፣ ተደነቁ። በዚያ ጊዜ ግን ሲሞን ቀጣዩን ፕሮጀክት ጀምሮ ነበር። በዚያ ጊዜ ትንሽ ጠረጴዛ ለመስራት አቀደ። አሁንም ለማንም አልተናገረም። በዝምታ ሰራ። ሳምንታት አልፈው ጠረጴዛው ተጠናቀቀ። ከዚያም መደርደሪያ፣ ከዚያም በርጩማ። ዓመታት አለፉ። ሲሞን በመንደር ውስጥ ታዋቂ የእንጨት ጥበብ ባለሙያ ሆነ። ነገር ግን እቅዶቹን መቼም አያውጅም ነበር። ስራውን የሚያሳየው ተጠናቆ ሲያልቅ ብቻ ነው። ተግባሩ ከቃላት በላይ ስለሚናገር ሰዎች የበለጠ ያኮሩት ጀመረ። የሲሞን ህይወት ሙሉ በሙሉ ተለወጠ። ስራ ከመጀመሩ በፊት ምስጋና ያስፈልገውም ነበር። ባዶ የኩራት ስሜት አይሰማውም ነበር። የበለጠ ጥልቅ የሆነ ነገር አገኘ። እውነተኛ ነገር የመስራት የዝምታ እርካታ። አሁን ስለ ራስህ ህይወት አስብ። ስንት ጊዜ እቅድህን አውጀ ከዚያ በኋላ የመስራት ጉልበት አጥተሃል? ስንት ህልሞች በጣም ቀድመ ተናግረህ ሲከስሙ ተመልክተሃል? ስለ እቅዶች ስትናገር ኃይልህን አሳልፈህ ትሰጣለህ። የሌሎች ሰዎች ምላሽ በራስህ ጥረት ምትክ እንዲሆን ትፈቅዳለህ። ህልሞችህን ወደ አንተ አስጠጋቸው፣ ጠብቃቸው። ስራ ዝግጁ ሲሆን እሱ ራሱ እንዲናገር ፍቀድለት። ዓለም ምን እየገነባ እንደሆነ ማወቅ ያስፈልጋት። ማየት ያለባት የገነባውን ብቻ ነው። ስለዚህ በሚቀጥለው ጊዜ ስለ ትልቅ ሐሳብ ለሁሉም ለመናገር ስትጓጓ ትንሽ ቆም በል፣ ዝም በል። ዘሩ በጨለማ ውስጥ እንዲያድግ ፍቀድለት። ዛፉ ሲጠነክር አንተ አንዲት ቃል ሳትናገር ሁሉም ሰው ያየዋል። ይህንን ታሪክ ልብህን ከነካው መስማት ለሚፈልጉ ሰዎች አካፍለው። ህይወትን የምናይባት መንገድ ለሚቀይሩ ተጨማሪ ታሪኮች ሰብስክራይብ አድርግ። እስከ መጨረሻ አብራችሁም ስለነበራችሁ አመሰግናለሁ። ቤል ነበርኩኝ። ቸር ቆዩልኝ።